የፈረጃ ፊልም ቀረጻ ሊጀመር ነው። እልል ያለ ሽልማት እየመጣ ነው። አርቲስት ናርዶስ አዳነ የላይፍ ታይም ፕሮፐርቲስ ብራንድ አምባሳደር ሆነች። አርቲስቶች፣ ድምፃውያን፣ ጋዜጠኞችና ቲክቶከሮች የሚሳተፉበት ስፖርታዊ ውድድር ሊደረግ ነው። እነዚህን መረጃዎች በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። የፈረጃ ፊልም ቀረጻ ሚያዝያ 20 ይጀምራል። በህዝብ መዋጮ የሚሰራውና በኢትዮጵያ የመጀመሪያው ክራውድ ፈንዲንግ ፊልም የሆነው ፈረጃ የተሰኘው የቦክስ ፊልም ከብዙ ዝግጅትና አድካሚ ጉዞ በኋላ የታሰበው በጀት ባይሞላም ቀረጻው ሚያዝያ 20 ሊጀምር ነው። አርቲስት ሄኖክ ወንድሙ ሂደቱ ከባድ እንደነበር ተናግሮ የቦክስ ፊልም እንደመሆኑ ለቀረጻው ብዙ ሰዎች እንደሚያስፈልጉና በተሳትፎ እንዲያግዙት የወጣቱን ኃይል ጠይቋል። በገንዘብና በሐሳብ ላገዙት ሰዎች በሙሉ ትልቅ ክብርና ምስጋናውንም አቅርቧል። አርቲስት ናርዶስ አዳነ የላይፍ ታይም ፕሮፐርቲስ ብራንድ አምባሳደር ሆነች። አርቲስት ናርዶስ አዳነ ከላይፍ ታይም ፕሮፐርቲስ ጋር የብራንድ አምባሳደር የሥራ ውል ስምምነት ሚያዝያ 15 ቀን 2017 ዓ.ም ተፈራርማለች። የአርቲስቷ የብራንድ አምባሳደርነት ስምምነት የሚቆየው ለ2 ዓመት እንደሆነ በፊርማ ስነ ስርዓቱ ላይ ተጠቁሟል። ተዋናይት ናርዶስ አዳነ ከላይፍ ታይም ፕሮፐርቲስ ጋር የተፈራረመችው ስምምነት ለድርጅቱ በቴሌቪዥን የቢልቦርድና በማህበራዊ ሚዲያዎች ማስታወቂያዎችን መስራትን ያካትታል ተብሏል። ላይፍ ታይም ፕሮፐርቲስ ዓለም አቀፍ የሪል ስቴት ስራዎች ላይ የተሰማራ ድርጅት ሲሆን በ4 ኪሎ አካባቢ አፓርትመንት ሰርቶ ማስረከቡንና በአሁኑ ወቅት በቦሌ መድኃኔዓለም አካባቢ ባለ 21 ፎቅ አፓርታማ እያስገነባ እንደሚገኝ ለማወቅ ተችሏል። አርቲስቶች፣ ድምፃውያን፣ ጋዜጠኞችና ቲክቶከሮች የሚሳተፉበት ደማቅ ስፖርታዊ ውድድር ሊደረግ ቀን ተቆርጧል። ሚያዝያ 23 ቀን ለዋንጫ የጥሎ ማለፍ ውድድር የሚደረግ ሲሆን ሚያዝያ 26 ደግሞ የፍጻሜው የዋንጫ ጨዋታ ይደረጋል። ትኬቱን ከቴሌብር ላይ መግዛት የሚቻል ሲሆን ከትኬቱ ሽያጭ የሚገኘውም ገቢ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የሚውል ይሆናል። ውድድሩ ከልደታ ቤተ ክርስቲያን ጀርባ በሚገኘው ፕሪሞ ሜዳ ይደረጋል። እልል ያለ ሽልማት እየመጣ ነው። ሀበሻ ቢራ አክሲዮን ማህበር የኢትዮጵያን ባህል በልዩነት ያስተዋወቁና እንዲጎለብት ያደረጉ ባለሙያዎችን የሚያበረታታ እልል ያለ የተሰኘ ልዩ ሽልማት በየዓመቱ እንደሚያዘጋጅ አስታወቀ። የ2025 የመጀመሪያ ዝግጅት በርከት ያሉ የጥበብ መስኮች ውስጥ በጥንቃቄ የተመረጡ 14 ምድቦችን ይዟል። በሙዚቃ፣ ፋሽን፣ ፊልም፣ ስነ ጽሑፍ፣ ዕደ ጥበብ፣ ኪነ ጥበብ፣ ማስታወቂያ የመሳሰሉ ዘርፎችን አካቶ አክብሮትና እውቅናን ይሰጣል። እነዚህ ዘርፎች የኢትዮጵያን የውስጥ ስሜት የሚዳስሱና የሚገልጹ ናቸው። በመጀመሪያ ዙር የእልል ያለ ሽልማት የሕይወት ዘመን ተሸላሚዎች በሙዚቃ ኢንዱስትሪ፣ በመድረክ ስራዎች ጥበብ እና በመገናኛ ስርጭት መስክ መሆናቸው ተገልጿል። የሕይወት ዘመን ተሸላሚ እጩዎች ይፋ ተደርገዋል። ከ40 ዓመት በላይ ካገለገሉ የሀገር ባለውለታዎች መካከል አቶ ፍቅሬ ዋሬ የአምባሰል ሙዚቃ ቤት ባለቤት ለበርካታ ድምፃውያን ለመድረክ መብቃት ከፍተኛ አስተዋጽኦ በማድረጋቸው፣ ወይዘሮ የሺ ተክለወርቅ በፊልም ስራ ጅማሮ ውስጥ ላበረከቱት አስተዋጽኦ፣ ወይዘሮ ብዙ ወንድማገኝ በገጠሪቷ ኢትዮጵያ በመዞር በቴሌቪዥን ባህልና ታሪክን በማስተዋወቅ ባደረጉት አስተዋጽኦ መመረጣቸው ተነግሯል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።